አሜሪካ በአውሮፓውያን አጋሮቿ ላይ የምታደርገውን ጫና እያሳደገች ሲሆን ከፖለቲካዊ ድጋፍ ባለፈ በሆርሙዝ ባህረ ሰላጤ ወታደራዊ ተሳትፎ እንዲያደርጉም እየጠየቀች ነው። እንደ ጀርመኑ ስፔጀል ዘገባ ከሆነ የሰሜን አትላንቲክ የቃል ኪዳን ድርጅት ወይም ኔቶ ዋና ጸሐፊ ማርክ ሩተ ለአውሮፓ ሀገራት መሪዎች እንደገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉ ቀናት የአውሮፓ ሀገራት የጦር መርከቦችን ወይም ሌላ ወታደራዊ አቅሞችን በሆርሙዝ ባህረ ሰላጤ ለማሰማራት ግልጽ ቁርጠኝነት እንዲያሳዩ ይጠብቃሉ። ጦርነቱ በተጀመረ ማግስት ይደረጉ የነበሩ የፖለቲካ መግለጫዎች አሁን ላይ በቂ አልሆኑም እየተባለም ነው። የኔቶ ዋና ጸሐፊ ከፕሬዝዳንት ትራምፕ ጋር ካደረጉት ዝግ ስብሰባ በኋላ መረጃው የደረሳቸው የአውሮፓ ዲፕሎማቶች እንደገለጹት የትራምፕ ጥያቄ በተግባር የመጨረሻ ማስጠንቀቂያ ነው። ዋና ጸሐፊ ማርክ ሩተ ከትራምፕ ጋር የነበረን ቆይታ እጅጉኑ የሚያበሳጭ ነበር ሲሉም ለስካይ ኒውስ አውስትራሊያ ተናግረዋል። በተለይም ትራምፕ ከኢራን ጋር በነበራቸው ጦርነት የአውሮፓ ሀገራት ባለመሳተፋቸው መናደዳቸውን እንደገለጹላቸውም ተናግረዋል። ጀርመን በበኩሏ በቅርብ ቀናት ውስጥ ለጋራ ተልዕኮ ዝግጁ መሆኗን ፍንጭ ሰጥታለች። ይሁን እንጂ እንደ ጀርመን መንግስት ገለጻ ለዚህ ተሳትፎ የተባበሩት መንግስታት ድርጅት ግልጽ ውሳኔ፣ ዘላቂ የተኩስ አቁም ወይም ስምምነት ላይ የተደረሰ እርቅ እንደ ቅድመ ሁኔታ መሟላት ይኖርባቸዋል። ከሆርሙዝ ሸለቆ ጥያቄ በተጨማሪ ትራምፕ በኔቶ አጋሮች ላይ ሌሎች ማስፈራሪያዎችን በማንሳት ከፍተኛ ጫናም እያደረጉ ነው። እንደ አሜሪካ መገናኛ ብዙሃን ዘገባም ከሆነ ትራምፕ በአሁኑ ወቅት በኢራን ላይ በሚደረገው ጦርነት የደገፉትንና የተቃወሙትን የአውሮፓ ሀገራት ዝርዝር እያዘጋጁ ነው። ትራምፕ ግትርነት ባሳዩ ሀገራት ውስጥ የሚገኙ የአሜሪካ ወታደሮችንም ለማስወጣት አስበዋል። ከዚህ በተጨማሪ ከመጀመሪያ ዘመን ስልጣናቸው ጊዜ አንስቶ ኔቶ የሚባል የጦር ጥምረት አያስፈልግም፣ ከአሜሪካ ብቻ ብዙ የገንዘብና ቴክኖሎጂ ድጋፍ እየተደረገለት ያለ፣ ሌሎቹ ሀገራት ግን ከጥቅል ሀገራዊ ምርታቸው ወይም ጂዲፒ 5% እንኳን ማዋጣት አይፈልጉም። ስለዚህ አሜሪካ በዚህ ጥምረት ውስጥ መቆየቷ አያስፈልግም ሲሉም ከርመዋል። በቅርቡ በሰጡት ጋዜጣዊ መግለጫ ላይ ደግሞ ኔቶ የወረቀት ላይ ነብር ነው፣ ይህንን እኔም ሆንን የሩሲያ ፕሬዝዳንት ፑቲን እናውቃለን፣ ፑቲንም ኔቶን የወረቀት ላይ ነብር ነው ይለዋል፣ እነሱን አይፈራም አሜሪካንን እንጂ ሲሉ መናገራቸው ይታወቃል። ትራምፕ ይህንን ያሉት የኔቶ አባል የሆኑ የአውሮፓ ሀገራት ከኢራን ጋር ሲደረግ በቆየው ጦርነት ለአሜሪካ ጄቶች የአየር ክልላችንን አንፈቅድም፣ የአሜሪካ ጦርም ኢራንን ለማጥቃት የጦር ሰፈር አንሰጠውም ማለታቸውን ተከትሎ ንዴታቸው ገንፍሎ ነው። አውሮፓውያኑ ጦርነቱ የኛ አይደለም አንሳተፍም የሚል ቁርጥ ያለ አቋም መያዛቸውም ትራምፕ ጸጉራቸውን እንዲነጩ ያደረገ ሆኗል። ለአዲሱ የትራምፕ እቅድ በተለይም ስፔን የትኩረት ማዕከል ልትሆን ትችላለች ተብሎም ይጠበቃል። የስፔን መንግስት የአሜሪካ አየር ኃይል የጦር አውሮፕላኖችና ነዳጅ የሚሞሉ አውሮፕላኖች የአየር ክልሏን እንዳይጠቀሙ ከዚህ ቀደም መከልከሉ አይዘነጋም። ጀርመን በበኩሏ በትላልቅ የአሜሪካ ወታደራዊ ካምፖች አጠቃቀም ላይ ምንም አይነት ገደብ ባታደርግም ትራምፕ ግን የጀርመን መንግስት እንደ ጦርነት ተቃዋሚ አድርገው ፈርጀውታል። ለዚህም ዋነኛ ምክንያት የጀርመን መከላከያ ሚኒስትር ቦሪስ ፒስትሪየስ ይህ የኛ ጦርነት አይደለም በማለት የተናገሩት ንግግር እንደሆነ ተገልጿል። የዋይት ሀውስ የፕሬዝዳንት ቃል አቀባይ ካሮላይን ሌቪት ከትራምፕ ሰሙ ያለችው ቃል ደግሞ የኔቶ አባል ሀገራት በፈተና ወቅት ማንነታቸው የታየና ፈተናውንም የወደቁ ናቸው ብላለች። በዚህ የተነሳ አሜሪካ ከሁለተኛው የዓለም ጦርነት በኋላ ዳግም ነፍስ ከዘራችባቸውና በርካታ ጉዳዮች ላይ ተመሳሳይ አቋሞችን ከአሜሪካ ጋር ከሚያራምዱት የአውሮፓ ሀገራት ጋር የዲፕሎማሲ ውጥረትና መቃቃር ውስጥ ገብተዋል። የአውሮፓ ህብረት፣ ፈረንሳይና እንግሊዝ ሊባኖስን ያላካተተ ስምምነት የተሳሳተ መሆኑን ገልጸዋል። አሜሪካ ከቅርብ አጋሮቿ ጋር ያላት ቅንጅት እየላላ መምጣቱም ታይቷል። ይህ በእንዲህ እንዳለም ኢራን አሜሪካ በፓኪስታን አደራዳሪነት የተኩስ አቁም ስምምነት ቢደርሱምና ዓለም ለፍታም ቢሆን እፎይታ በማግኘቱ የሰላም እርምጃው ሲደነቅ ቢቆይም ነገር ግን ይህ የቆየው ለአጭር ሰዓታት ብቻ ነው።
ይልቁንም እስራኤል በሊባኖስ በኢራን በሚደገፈው ሄዝቦላህ ታጣቂ ቡድን ላይ በከፈተችው ጦርነት በመካከለኛው ምስራቅ አዲስና አደገኛ ውጥረት ነግሷል። ኢራንም የተኩስ አቁም ስምምነቱን ተከትሎ የሆርሙዝ ሰርጥን ከፍታ የነበረ ቢሆንም ወዲያውኑ የዘጋችው እስራኤል በሊባኖስ እያደረገች ያለችውን ጦርነት ልታቆም ይገባል በሚል ምክንያትም ነው። ይህ ብቻ አይደለም። ኢራን ቆይታ ደግሞ በሆርሙዝ ሰርጥ የሚሄዱ መርከቦች ፈንጅ በተጠመደባቸው አካባቢዎች እንዳይሄዱ አዲስ ካርታን ይፋ ከማድረግ አልፋ በዚህ ወሳኝ የንግድ መርከቦች መተላለፊያ ላይ የሚያልፉ መርከቦች አስቀድመው ሙሉ መረጃቸውን ለኢራን አብዮታዊ ዘብ ይፋ ማድረግ እንዳለባቸውም ጥብቅ ትዕዛዝ መስጠቷን የሲቢኤስ ኒውስ ዘገባ ያስረዳል። እስራኤል የሂዝቦላን ከፍተኛ አመራሮች ኢላማ እያደረገች መሆኑ እየጠቆመች ባለችበት ወቅት በመካከለኛው ምስራቅ አዲስና አደገኛ ውጥረትም እየተፈጠረ ነው። የእስራኤል መከላከያ ሚኒስቴር እስራኤል ካትስ የሂዝቦላ ዋና ጸሐፊ ናኢም ቃሲም እንዲወገድ መወሰኑን አስታውቋል። ይህም እስራኤል የምታካሄደው ወታደራዊ ዘመቻ በሊባኖስ ወደ ከፍተኛ ደረጃ መሸጋገሩን የሚያሳይ ነው። የእስራኤል ጦር በሊባኖስ ላይ ባደረሰው ተከታታይ የአየር ጥቃት ረቡዕ ዕለት ብቻ ከ2500 በላይ ሰዎችም ተገድለዋል። ይህም በኢራን ላይ የአሜሪካ እስራኤል ጦርነት ከተጀመረ ከ6 ሳምንታት ወዲህ ደም አፋሳሹ ቀን ሆኖም ተመዝግቧል። ሐሙስ ዕለት እስራኤል በዚሁ ጥቃት የሂዝቦላ መሪ ናኢም ቃሲም ረዳትን መግደሏን አስታውቃለች። ጥቃቱ የተፈጸመው የ2 ሳምንት የዩናይትድ ስቴትስ እና የኢራን የተኩስ አቁም ስምምነት መታወጁን ተከትሎ በመላው የመካከለኛ ምስራቅ ቀጣና የተስፋው ጦርነት ጋብ ይላል ተብሎ ተስፋ በተደረገባቸው ሰዓታት ውስጥ ነው። ረቡዕ ዕለት የስምምነቱ ደላላ የሆኑት የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ የተኩስ አቁሙ በሁሉም ግንባሮች ላይ የሚደረጉ ጥቃቶችን ማቆም እንደሚያካትት ገልጸው በተለይም እስራኤል የኢራን ድጋፍ የሚለውን ሂዝቦላን ኢላማ እያደረገችበት ያለችው ሊባኖስን ጠቅሷል። ይሁን እንጂ እስራኤልና አሜሪካ ይህንን በመቃወም ግጭቱ የቆመው በአሜሪካ በእስራኤልና በኢራን መካከል ብቻ መሆኑን ያነሳሉ። ፕሬዚዳንት ዶናልድ ትራምፕ በሊባኖስ ላይ የሚፈጸመው ጥቃት ራሱን የቻለ ግጭት ነው ባይ ናቸው። የተኩስ አቁሙ በታወጀ በሰዓታት ውስጥ እስራኤል በመላው ሊባኖስ ከ100 በላይ ኢላማዎች ላይ ጥቃት ሰንዝራለች። የሊባኖስ ሲቪል መከላከያ እንደገለጸው በቤይሩት በቤቃ ሸለቆና በደቡብ ሊባኖስ ከተገደሉት 254 ሰዎች መካከል 1165 የሚሆኑት ቆስለዋል። የተባበሩት መንግስታት ድርጅት የሟቾቹን ቁጥር አስደንጋጭ ሲል የገለጸው ሲሆን የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ውድመቱን አስፈሪ ብለውታል። እስራኤል የሂዝቦላን ወታደራዊ መሰረተ ልማት ኢላማ ማድረጓን ብትናገርም የሊባኖስ ባለስልጣናት ግን ሙሉ የመኖሪያ ሰፈሮች መውደማቸውን ገልጿል። ኢራን በበኩሏ የተኩስ አቁሙ ሊባኖስን እንደሚጨምር ገልጻ አሜሪካ በተኩስ አቁምና በእስራኤል በኩል በሚቀጥል ጦርነት መካከል አንዱን መምረጥ አለባት የሚል አቋም ይዛም ብቅ ብላለች። ትራምፕና ምክትል ፕሬዚዳንቱ ጄዲ ቫንስ በበኩላቸው ሊባኖስ ከስምምነቱ ውጭ ናት ሲሉም ተናግሯል። ቫንስ ኢራን በሊባኖስ ምክንያት ድርድሩ እንዲፈርስ ማድረጓም ሞኝነት ነው ሲሉም ተደምጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ እስራኤልን በሊባኖስ እንደማያግዳትና በሂዝቦላ ላይ የሚወሰደው እርምጃም እንደሚቀጥል ተናግሯል። ይህ በእንዲህ እንዳለ ከአሜሪካ ጋር ባደረገችው ስምምነት ኢራን የተሻለ ጥቅሟን አስከብራለች የሚሉ ትንታኔዎች እየተሰሙ ነው። ኢራን ከወታደራዊ ጫናው አንጻር የተሻለ ዲፕሎማሲያዊ ጥቅምም አስከብራለች የሚሉ አሉ። በተለይም እስራኤልና አሜሪካ በኢራን ላይ የከፈቱት ቀጥተኛ ጦርነት የኢራንን መሰረተ ልማት ክፉኛ በጎዳበት ወቅት ይህ ስምምነት ለቴህራን የእፎይታ ጊዜን ሰጥቷል። ለንደን ኪንግስ ኮሌጅ የጸጥታ ጉዳዮች አጥኚ የሆኑት ፕሮፌሰር አንድሪያስ ክሬግ ለአልጀዚራ በሰጡት ቃለ መጠይቃቸው ላይ ኢራን ይህንን ስምምነት በመቀበሏ ራሷን ከቀጥተኛ ወታደራዊ ውድመት ታድጋለች ብለዋል። ፕሮፌሰር ክሪግ አክለውም ኢራን የሊባኖስ ጉዳይ በስምምነት ውስጥ እንዲካተት መከራከሯ ለአጋሮቿ ማለትም ለሂዝቦላ ያላትን ታማኝነት ለማሳየት ቢሆንም ዋና ጥቅሟ ግን በአገሪቷ ላይ እየወረደ ያለው የአየር ጥቃትን ማቆሟ ነው ብለዋል። ይህ ስትራቴጂካዊ ትዕግስት ኢራን ኃይሏን እንድታደራጅና ያገዛዙን ህልውና እንድታረጋግጥም አስችሏታል ብለዋል። ፕሮፌሰር መሐመድ ማራንዲ በቴህራን ዩኒቨርሲቲ የሰሜንና
የሰሜን አሜሪካና የአውሮፓ ጥናት ማዕከል ተመራማሪ ሲሆኑ የኢራን መንግስት አማካሪና የስርዓቱ ደጋፊም ናቸው። ምሁሩ ኢራን ስምምነቱን የተቀበለችው ከጥንካሬ እንጂ ከድክመት አይደለም ሲሉም ይሞግታሉ። ማርዲ እንደሚሉት ኢራን ለ2 ሳምንታት የተኩስ አቁም በመስማማቷ አሜሪካና እስራኤል በኢራን ላይ የጀመሩትን ጦርነት በድል ማጠናቀቅ እንደማይችሉ እንዲረዱ አድርጓል። የኢራን የዩራኒየም ማበልጸግ መብት አሁንም እንደቀጠለ መሆኑንና አሜሪካ ድርድር ውስጥ መግባቷ ኢራን ሳትሸነፍ ጦርነቱን ማቆም መቻሏን ያሳያልም ይላሉ። ፕሮፌሰር ፋውዝ ገርጅስ የለንደን ኢኮኖሚክስ እና ፖለቲካል ሳይንስ ትምህርት ቤት የዓለም አቀፍ ግንኙነት ተመራማሪ ናቸው። እሳቸው እንደሚሉ ከሆነ ደግሞ ኢራን በከፈተችው ማጥቃትና ተጽዕኖ ከሙሉ ውድመት ተርፋለች። ምንም እንኳን እስራኤል በሊባኖስ ላይ ጥቃት ብትቀጥልም የኢራን ከጦርነቱ መውጣት ሄዝቦላና ሌሎች አጋሮች ወደፊት ድጋፍ የሚያገኙበትን ማዕከል እንዳይጠፋ አድርጓል። ይህ ደግሞ ለኢራን የረጅም ጊዜ ስትራቴጂካዊ ጥቅም አለው ባይ ናቸው። ኢራንና አሜሪካ በየፊናቸው ድል አድርገናል ሲሉም ተሰምቷል። ኢራን ጥቅሜን አስከብሬና የሆርሙዝ ባለቤት መሆኔን አረጋግጬ ብሎም መንግስቴ ሳይገረሰስ ያገኘው ድል ነው፣ በዚህም አሜሪካና እስራኤልን አንበርክክ ያለው ብላለች። አሜሪካና እስራኤል በበኩላቸው በኢራን ላይ ያለው የአያቶላ አገዛዝ ማስወገድ ግባችን ነው ቢሉም እንኳን አያቶላ አሊ ሐሚኒን በማስወገድ በልጃቸው አያቶላ ሙሽታባ ሐሚኒ ቀየሩ እንጂ የስርዓቱን ስር መሰረት ነቅለው የኢራንን አገዛዝ እንዳሉት ማስወገድ አልቻሉም። በዚህም ግባቸው አላሳኩም እየተባሉ ነው። የሆርሙዝ ሰርጥ የጦርነቱ መነሻ ምክንያት አልነበረምና የሆርሙዝ መከፈትም ለአሜሪካም ሆነ እስራኤል ድል አይደለም የሚሉም በርካቶች ናቸው። ይሁንና አሜሪካም ሆነች እስራኤል የኢራንን ጦር ዋነኛ የጦር መሰረተ ልማቶቿን አዳክመናል እያሉ ነው። ተንታኞች በበኩላቸው ሊባኖስን ያላካተተ የተኩስ አቁም የኢራንን የበርካታ አስርት ዓመታት የመከላከያ ስትራቴጂ የሚያዳክም ነው። ሂዝቦላ እየተመታ ኢራን ዝም ካለችና ቴህራን በአጋሮቿ ዘንድ ያላትን ተአማኒነት ሊያሳጣትም ይችላል ይላሉ። የኪንግስ ኮሌጅ ለንደን ፕሮፌሰር አንድሪያስ ኪንግ ሊባኖስን የተኩስ አቁሙ ደካማ ጎን ወይም አቺልስ ሂል ሲሉ ሰይመዋታል። ዓለም አቀፍ ምላሾች በአብዛኛው እስራኤል በሊባኖስ የምትፈጽመውን ጥቃት የሚያወግዙና ሊባኖስ በተኩስ አቁሙ እንዳትካተት የሚጠይቁም ናቸው። ካታር፣ ግብጽ፣ ቱርክ፣ ፈረንሳይ፣ ስፔን ጥቃቱን ሲቃወሙ የእንግሊዝ የውጭ ጉዳይ ሚኒስትር ኤቪት ኩፐር ሊባኖስ የግድ በስምምነት ውስጥ መካተት እንዳለባትም ገልጿል። የአውሮፓ ህብረትና የተባበሩት መንግስታት ድርጅት የእስራኤል እርምጃ የአሜሪካና ኢራን የተኩስ አቁምን አደጋ ላይ እየጣለ ነው ብሏል። የሊባኖስ የፓርላማ አፈ ጉባኤ ነቢህ በሪ የእስራኤል ጥቃት የጦር ወንጀል ሲሉም ጠርተውታል። ጠቅላይ ሚኒስትሩ ነዋፍ ሰላም እስራኤል ለዓለም አቀፍ ህግጋት ግዴለሽ መሆኗን ገልጸው የሊባኖስ ወዳጆች ጥቃቱን ለማስቆም እንዲረዱም ተማጽኖአቸውን አቅርበዋል። በሊባኖስ የተባበሩት መንግስታት ድርጅት ልዩ አስተባባሪ ዣኒ ሄኒስ የእስራኤል ጥቃትን መቀጠል የለበትም በማለት ሁለቱም ወገኖች ወደ ቀጥተኛ ድርድር እንዲመለሱም ጥሪን አቅርበዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፋፍ እስራኤል ሊባኖስን በመምታት የተኩስ አቁም ስምምነቱን ጥሳለች በሚል ከአሜሪካ ጋር የሚደረገው ድርድር ምክንያታዊ አይደለም ሲሉ መናገራቸውንም የአልጀዚራ ዘገባ ያሳያል።